እንደው መጣሁላችሁ ጥፍት ብዬ ልባችሁ ነበር። እንዴት ናችሁ? ይሄንን አስጨናቂ ኮሮና በሽታ የተባለውን ከምድረ ገጽ ያጥፋልን ባካችሁ። በጣም ይደብራል። እንደው በቃ እንደው ምንም ሲሆን እንግዳም ሲመጣ ኮሮና አለበት እያሉ አሳቀው ገደሉን። እኔ ግን ለነገሩ እግዚአብሔር ይመስገን ታለሁ ናጊ ይፈልገኛል። እኔ ግን ለነገሩ አልፈራውም። ካለ መድኃኒዓለም መቤቴ ማርያም ከኔ ጋር ነች። ሁላችሁንም በያላችሁበት ተጠብቃችሁ። በጣም አስጨናቂና አስፈሪ በሽታ ነው። እየበዛ ነው። በነገራችን ላይ ሀገራችንም ላይ መዘናጋት ነገር አለ። በጣም ከባድ። እኔ እንጃ ከኔው ቤተሰብ ከኔ ልጆች ጀምሮ ማለት ነው አይደለም ሌላውን እኔ ልጆቼ እንኳን በጣም ነው የሚንቁት። እኔ እንዴት እንደሆነ አላውቅም። መቤቴ ማርያም ተጠብቀልን እንጂ በጣም ነው ጉዳያቸው አይደለም። በቃ ኮሮና ገባ ከተባለ ወዲህ እንደው እግር አውጥተውብኛል። አንዴ ፊቼ አንዴ አዲስ አበባ ያሉ አቅቶኛል። በጣም ነው የሚገርሙኝ አሁን ስላቸው እና ውዶቼ በጣም እየበዛ ነው። ራሳችሁን ጠብቁ። በየአካባቢው ያላችሁ እውነት ነው የምላችሁ ተከትበው ይይዛቸዋል። እኔ እኮ ግራ ገባኝ። ለነገሩ ክትባቱ ከምንም አይጠቅም። ተከትባ ሴትዬ ተመርምራ ምንም እንዳልጠቀማት ነው። አሁን ይኸው ሁለቴ ተከትባለች። አሁን እንደገና እዚህ ሶስተኛ ዙር ልትከተብ ነው። ፋይዘር ተመዝግባለች ልትከተብ ነው። እኔ እንጃ እኔ መላውንም አላውቅም። ክትባት የያዛቸው ናቸው የተከተቡት ናቸው ይዟቸዋል የሚባለው እና ራሳችሁን ጠብቁልኝ የኔ ውዶች። እንደው መድኃኒዓለም እንደው ሁላችሁንም ሁላችንንም ምህረቱን ይላክልን። ሀገራችንን ሰላም ያደርግልን። ኢትዮጵያ ለዘላለም ትኑር። ውዶቼ ላይክ ያላረጋችሁ ላይክ አርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉና ቤተሰብ ሁኑ። ቤተሰብ ያልሆንኩኝ ካላችሁ ማለት ነው እውነት ነው የምላችሁ እኔ የሆነ ምልክት ጻፉልኝ። እኔ ግን በጣም እየተከታተልኩ እስካሁን የጠየቃችሁኝን አሳልፌ አላውቅም። አይደለም ሰብስክራይብ ማድረግ ቪዲዮዎችንም አያለው። እኔ በአንደኛው ስልክ ከፍቼ እንኳን በተቻለ መጠን የቻልኩትን እሰማለሁ፣ ያልቻልኩትን እንትን እላለሁ። ላይፍ ላይ ስትሆኑ ክፍት አደርገዋለሁኝ። መቼም በረጅም ሰዓት ላልሰማው ስለምችል እሰማና ሜሴጅ ጽፍና የተወሰነውን እንትን ከፍትና ተዋለሁ። መጨረሻ ላይ ሲመቸኝ እንደ አዲስ እሰማዋለሁኝ። እና እንደዚህ ነው እያደረኩ ያለሁት። አንዳንዴ አይመችም፣ አይሞላም። ሁላችንም እናውቀዋለን። የሰው ቤት ኑሮ በጣም ከባድ ነው የሚሆነው። ለማንኛውም ይሄ ነው እላችኋለሁ ውዶቼ። በጣም ጠፍቻለሁኝ። እንግዳ ስላለብኝ ነው። እና አሁንም እንግዲህ ያበጠ ይፈንዳ ብዬ ነው። እኔ ነኝ የዚህም ቤት እንትን ማለት ነው። ስልክ መያዝ ላይ ትንሽ ከበድ ማውራት ትችላላችሁ፣ አከለክልም። በነገራችን ላይ ሰው ምንም ቢል በስልካችን መብት ትሰጠናለች። ግን ከዚህ በፊት እህቴ ነበረች እዚህ ቤት የምትኖረው። በጣም ስልክ ጠዋት ሙሉ ደውለን ብንሞት እንኳን አናገኛትም በነፃ ኢንተርኔት። አሁን እኔ ለፈልፍላችኋለሁ ከማንም ጋር እኔ በቃ ልጆቼንም እንደ ልቤ ነው የማወራው። እንደ ልቤ ለደወለልኝ ሰው የተወሰነ አወራለሁ። እንደውም አሁን ምን ነው ጠፋሽ፣ ድምጼ ሲጠፋባት ምን ነው ጠፋሽ ትለኛለች። እንደዛ ምትል ናት አይደል? በጣም ደስ ትላለች፣ ትፈልገኛለች። የድል ምን ነው ጠፋሽ ትላለች ድምጼ ጥፍት ሲልባት። ግን አሁን ያው እንግዲህ እና በርቱልኝ። ይሄን ኮሮና አደራችሁን። እንደገና ደግሞ እንደዚህ ሚዲያ ላይ የምታለቅሱ እህቶቼ ብዙ የሚያለቅሱ አሉ። በምናያቸው ሰዎች ስናይ በጣም ከባድ ነው እውነት። ገንዘብ ለቤተሰብ ያብልጥ እንትን ብዬ እንደዚህ ብዬ እውነት እኔ አንጀቴን በላችኝ። እኔ አለቀስኩ። በነገራችን ላይ ልጅቷ አለቃቀሷ የእውነት ከሆነ በጣም ነው ያለቀስኩት። በጣም ለሷ ማለት ነው። ይቅርታ እንትን ኔትወርክ ላጠፋ ደግሞ ስል እጄን እንዳልሆነ ቀረጸብኝ። አቅቶኛል፣ ለምን እንደሆነ አላውቅም። እና በጣም እውነት እኔ እንጃ። ገንዘባችሁን ተጠንቀቁ ውዶቼ፣ ገንዘባችሁን ተጠንቀቁ። ቤታችን እንደተዝረከረከ ነው። ገንዘባችሁን ተጠንቀቁ።
ማንኛችሁም ብትሆኑ ምንም ቢሆን ገንዘባችሁን ለማንም አትስጡ። ቤተሰብ በእርግጥ እንግዲህ ግድ ነው። ቤተሰብማ መርዳት አለብን። እኔ አትርዱ አይደለም፣ ቤተሰብ አትርዱ አይደለም፣ ግን በአግባቡ እናንተንም መውደቂያችሁን አስባችሁ እርዱ እንጂ ዝም ብሎ ዛሬ ተነስቶ ማልቀስ ቤተሰቦቼ ጠሉኝ፣ ቤተሰቦቼ እንዲህ አረጉኝ። እንዴ እነሱስ ምን ያርጉ? ምን ያርጉ? ቤተሰብስ ያለኛ ማን አለው? ያለ እናንተ ማን አለው? እኔ እንኳን ቤተሰብ አልረዳም። እግዚአብሔር ይመስገን። ያው ልጆች አሳዳጊ ነኝ፣ ልጆቼን ነው ይሄ ግዴታዬ ነው። ወልጃለሁና ማሳደግ ስላለብኝ ነው። እኔ ይሄንን ስለመስጠት ስለመርዳት ስለምን አላስበውም። ግዴታዬን እየተወጣሁ ነው። እነሱ ውለጅኝ አላሉኝም። እነሱ አምጪን እዚህ ምድር ላይ አላሉኝም። እዚህ ምድር ላይ ወድጄ እስካመጣኋቸው ድረስ እኔው ራሴ እነሱን ማሳደግ ስላለብኝ እያሳደግኩኝ ነው። እናንተ ግን ማለት ነው ከሞላ ጎደል ብዙዎቻችሁ ስንቶቻችሁ ናችሁ ስለ ቤተሰብ የምትኖሩ? ስንቶቻችሁ ነው የቤተሰቦቻችሁን ህይወት የምትመሩ? ምንም አልታደርግን። እኔ አንዳንዴ ማለት ነው እውነት እንደው ለማይረባ ነገር ለወንድም አብልቶ እንትን ከማለት ከመጨረስ ለቤተሰብ ያበሉት ነገር ጥሩ ነው። ማንኛውም ሰው መርዳት ግዴታ አለበት። እኔ አሁን ቤተሰቦቼን መርዳት ግዴታ አለብኝ። ወልደውኛል፣ ለፍተዋል፣ አሳድገውኛል፣ እዚህ አድርሰውኛል። ግን ያው እንግዲህ የኔን እጅ ፈላጊ አይደሉም። እኔ ራሳቸውን የቻሉ ቤተሰብ ናቸው። እንግዲህ ከኔ ማንም የሚፈልግ የለም። ለምን? እኔ ልጆች እናት ነኝ። ያለኝን ነገር ከወር እስከ ወር ልጆቼ ስለማያልፍ ማንም አይፈልግም። እና እናንተም ደግሞ ማለት ነው እውነት ማልቀስ ምንም ትርጉም የለውም። ከመሸ ወዲያ ምንድነው? እናንተ ንቁ። ከአንዷ አንዷ ትማራለች እንዴ! ምንድነው እሱ? እውነት ነው የምላችሁ እንዴ! ምንድነው ዘላለም ማልቀስ ካለፈ ወዲያ አንዴ ኧረ ጠንክሩ፣ ጎብዙ። እውነት ነው የምላችሁ። በእርግጥ እኔ ያው እንግዲህ አንቺ አንዳንድ ጥያቄ እየመጣልኝ ነው። አንቺ ግን እንዴት ነው እንደዚህ በቃ ቀለል አድርገሽ ኑሮን የምታዪው? አንቺ እንዴት ነው ትዳር እንዴት አሳልፈሽ ነው ዛሬ አግቡ ውለዱ ብለሽ የምትመክሪን? እንዴትስ ነው ሩቅ ሆነሽ ልጆችሽን በትነሽ አንቺ እዛ ያለሽበት ቦታ ምናምን? ወይ ጉድ! እኔማ መመገብ ስላለብኝ ነው፣ ማስተማር ስላለብኝ ነው። ሩቅ ቦታ ደግሞ በቃ ግዴታ መታገዝ ያለባቸው ስለሆኑ ነው። እኔ ህይወቴን ኑሮዬ እነሱ ናቸው። እምኖረው በእነሱ ነው፣ እምቆመው በእነሱ ነው፣ ትንፋሼ ያለችው በእነሱ ነው። ለዚህ ነው ግድ ነውና ነው። እና ይቅርታ አንዳንዴ ብዙዎቻችሁ አስቆጥታችኋል። እንዲሁ ለቤተሰብ ብር አትስጪ አላልኩም፣ አትርዱ አልልም። እኔ ማንም ብዙዎቻችን እኛ የተሰደድነው እኔ አሁን ልጆቼን ለማስተማር የተወሰነ ነገር ለማሟላት ነው። እናንተም ደግሞ ወንድም እህቶቻችሁ እንደዛ ለማድረግም ቤተሰብን መርዳትም በአግባብ ትረዳላችሁ። ራሳችሁን አትርሱ ነው። አትርዱ አልልም፣ እርዱ። ራሳችሁን አትርሱ። ሚዲያ ላይ ያለውን ሳየው ሲጮሁ ሲያለቅሱ ምን ሲሉ በጣም ከባድ ነው። እንዴት ነው? እኔ ወጥቼ ከማልቀስ ወጥቼ ከመጮሄ በፊት ራሴን ማስተካከል አለብኝ። ደግሞ እኛ ካልጠነከረን የሚሆን ነገር የለም። እኔ ብዙ ነገሮችን ፈተናዎችን ገጥመውኝ ነው ዛሬ እዚህ ጋር የቆምኩትኝ። ያንን ፈተና ባላልፍ ኖሮ ዛሬ እዚህ ጋር ቁጭ ብዬ እናንተ አታዩኝም ነበረ። ሰው ሆኖ ውዶቼ፣ ሰው ሆኖ ምንም ነገር የማይመጣበት ፈተና የማይደርስበት የለም። ይደርስብናል። እኔ ብዙ ነገር ነው የደረሰብኝ። ሰው ደግሞ የማያጓጓው ነገር የለም። ሰው ሆኖ ያጓጓዋል። እኔ እውነት ነገር ነው የምነግራችሁ። ግልጽ ነገር ነው። ከስንት ስቃይ በኋላ ነው ዛሬ እንደዚች እፍ ያልኳትኝ። እና እኔ መከራ ነገር አወራሁባችሁ፣ ይቅርታ። እና እያንዳንዳችሁ ሁላችሁም ጋር ይሄ ማልቀስ አንኳኩቶ የሚመጣ ነው ካልተጠነቀቃችሁ። ገንዘባችሁን ያዙ። እውነት እኔ እንጃ። እኔ መቼም እንግዲህ ለማን አትስጡ ልበል። ብዙ ልጆች ናችሁ እኔ አሁን እማቃችሁ
ቤት ሊሰራልኝ ብሎ እንደዚህ ወንድ ጋር ልኬ ብሬን በሉብኝ፣ እንደዚህ ያረጉብኝ ስንቶቻችን ነን እንዴ? ወይ ጉድ! እሱ እዛ እየዘነጠ እንደዚህ ያረግችልኝ፣ ይሄን ገዛችልኝ፣ እዛ እየሰራች ነው አረብ ሀገር ያለች ሴት። ኧረ ተው ስለ እውነት እኔ ሴት ልጆች አሉኝ። እውነት ነው የምላችሁ፣ አንድ ወንድ ልጅ አለኝ እኔ እግዚአብሔር ይመስገን። አሁን በጣም ከባድ ነው እየሆነብኝ ያለው። ለሴቶች እያደላሁ ነው ያለሁት። ለምን እየተሰቃዩ ነው? እየለፋችሁ እየሰራችሁ ገንዘባችሁን እየወሰዱባችሁ ነው። እየለፋችሁ ስንቶቻችሁ ናችሁ? ስለ እውነት ከሆነ ለቤተሰብ ብቻ አይደለም። ለቤተሰብ የላካችሁት ነገር ምንም ማለት አይደለም። መቼም ብትወድቁም ምንም ብትሉም ቤተሰብ በኋላ አይጥልም፣ ግዴታው ይይዛል። ለቤተሰቤ አበላው ለቤተሰቤ ሰጠው ብሎ ማልቀስ ምንም አይደለም። እንግዳ አለብኝ እንደው ዝም ብዬ ለፈልፋል። እንግዳ በቤት እንግዳ አለኝ። ሴትዬ ብቻ ብትሆን ችግር የለም፣ ግን ብልጥ እንግዳ አለኝ ቤት ውስጥ። ለዛ ነው እንዳታቅብኝ ብዬ ነው ማወራው። ለጥግ ላይ ሆኜ እንደው በቃ ልቤ ላይ ስላለች ስላሳዘነችኝ ነው። ትናንት እንትን ላይ አይቼ ፌስቡክ ላይ አለቀስኩ። እኔ እውነት እሷ ስታለቅስ እኔ አለቀስኩ፣ ከፋኝ። እኔ መቼም እግዚአብሔር ይመስገን ምንም እስካሁን የገጠመኝ ነገር የለም። በወቅቱ ግን እኔም እንዲህ ያለቀስኩበት ጊዜ ነበረ። እኔ ያው መከራ ሲመጣ ብዙ ነገር ይደራረብባችኋል። ብዙ ነገር ሜዳው ገደል ነው የሚሆንባችሁ። ሰውም ይከፋባችኋል። በጣም ሰውም ይከፋል። በዛን ጊዜ ሰውም ይከፋባችኋል። አይደለም መንገዱ ሁላ ይከፋባችኋል። እኔ ራሴ ስላሳለፍኩ ነው ብዙ ስቃይ የተደበቅኩበት ጊዜ፣ ሰው ላለማናገር የተሸፈንኩበት ጊዜ ነበረ እና ይሄ በጣም ይከፋችኋል። ሰው ሲያገላችሁ በጣም ነው የሚከፋችሁ። እኔ እግዚአብሔር ይመስገን በዛን ወቅት ያው ቤተሰቦቼ ከጎኔ ባይሆኑ ኖሮ በስማም ቤተሰቦቼ ከጎኔ ነበሩ እና የኔ ውዶች ይሄ ነው እላችኋለሁ። ራሳችሁን ጠብቁ። ከማልቀስ ምንም ነገር የሚገኝ ነገር የለም። በጣምና ጥሩ እና እናንተ ይሆናል ብላችሁ እንትን የምትሉት ነገር ምን እንደሆነ ታውቃላችሁ? ራሳችሁን ገንዘባችሁን በእጃችሁ ያዙ። አትላኩ። ለማንም ከማልቀሳችሁ በፊት አትላኩ። ስለ እውነት ነው የምላችሁ። በእናታችሁ አትላኩ። በራሳችሁ ቡካ አስገቡና አስቀምጡ ገንዘባችሁን። ምንድነው እሱ ሁሉ ጊዜ ማልቀስ? የአረብ ሀገር ሴት በዛ ላይ እኮ እኔ የሚገርመኝ ነገር እዛ እንኳን እንዲህ ተለፍቶ ትሄዱ አንድ ነገር እብድ ነች ነው እኮ የሚሉት። ከዛ ሀገር የመጡ ሴቶች እብዶች ናቸው ነው የሚሉት። ስለ እውነት ከሆነ በእርግጥ ብሶት ብዙ ነገር ያሰኛል። እኛ እዛ ሄደን ማለት ነው የሆነ ነገር አንዳንድ ነገር የተዘከከ ነገር ወይ የሆነ ነገር አይተን ከተናገርን እቺ እብድ መጣች ጀመረች ነው የሚሉት። ስለ እውነት ከሆነ ምንም መናገር እንኳን መብት የሚሰጣችሁ ቦታ አይደለም። ሀገራችሁ ስትገቡ እኔ ምንም ይጠቋቆሙብናል እንጂ እቺ እብድ መጣች ጀመራት ነው እንጂ ማንም ጤነኛ ናቸው የሚል የለም። እኔ መቼም እግዚአብሔር ይመስገን ያው ልጆቼ ናቸው ምን አባታቸው ቆርጧቸው። እኔ እንኳን ማንንም ፊት አልሰጥም። በዚህ ጠንካራ ነኝ እኔ። ማንም እንትን እንዲልብኝ አልፈልግም እንጂ በጣም ከባድ ነው እውነት። በስነ ልቦና ራሱ እንትን ይጎዳል። እነሱ አንዳንድ የሚናገሩት ቃላቶች የስነ ልቦና ይጎዳል፣ ለሞኝ ሰው ማለት ነው። ብልጥ ከሆንን ከጠነከርን ግን ምን አባታቸው። ለማንኛውም ማንንም ነው እኔ ምን አባታቸው የምለው ምን ነው። በእርግጥ አባቴን እወዳለሁ። በጣም ይቅርታ አልልም። እንደዚህ ማለትም የለብኝም። እኔ በእድሜም ትልቅ ነኝ። ነገሮችን ሳያቸውና ስናደድ ሰው ላይ ሲደርስ ሳይ በጣም እናደዳለሁ። እኔም ልጆች አሉኝ እኮ ሁላችንም ነገ ጠዋት ምንድነው የሚደርስባቸው? በልጆቻችን ወልደናል። ለማንኛውም እንግዲህ እግዚአብሔር አምላክ ያልወለዳችሁን ወልዳችሁ ሳሙ፣ ያላገባችሁትም አግቡ። ፈሪሃ እግዚአብሔር ያደረበት ወንድ ይስጣችሁ። ብቻ አትሸወዱ፣ አትታለሉ። ብዙን ጊዜ እናገራለሁ እኔ እውነት ስሜታዊ ሆኜ ይሄን ነገር ለመናገር ነው የወጣሁት፣ ግን አልቻልኩበትም ለመናገር። ለማንኛውም ቪዲዮ ምን ያረዘምኩባችሁኝ ነው። በጣም ይቅርታ። ከሞላ ጎደል እንግዲህ ቀስ ብላችሁ የሚጠቅም ነገር ከሆነ ይሄ ነገር ትሰሙታላችሁ እና ውዶችዬ በርቱ።
ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ እንዲሆን የምትፈልጉ ኑና ቪዲዮ ስር መልእክት ጻፉልኝ መጥቼ አያችኋለሁ። ግን ችግሩ ምንድነው? የሆነ ሰዓት አለው ምናምን የሚባል ነገር አለ ያነሳል እንዲህ ይላሉ። ይችን ነገር በዚህን ሰዓት ነይና እንዲህ አርጊ እኔ እንዲህ አርጌሻለሁ እኮ ያው እንግዲህ ተባብለን ቤተሰብ አርጌሻለሁ ቤተሰብ አርጊን በዚህን ሰዓት ተባብለን ተሳስበን እጅ ለእጅ ተያይዘን ወደፊት እንሂድ። ደህና ሁኑልኝ። ውድድ ነው ማረጋችሁ። መልካሙን ሁሉ ተመኘሁላችሁ።